በህይወት መኖርና መልካም ዘመን ማየት ትፈልጋላችሁ? እንግዲያው እነዚህን 4 ነገሮች አድርጉ። እኔ አይደለሁም ያልኩት፣ ቅዱስ ዳዊት ነው ያላችሁ። ቪዲዮውን ለሁሉም እንዲዳረስ 5 ጊዜ አይደለም ከዚያም በላይ ኮፒ ሊንክ አድርጉት። ለሁሉም ሼር አድርጉላቸው። ላይክ ማድረግ ምንም ዋጋ አያስከፍልም። ላይክ አድርጉት፣ 2 የተጫኑና። ቅዱስ ዳዊት በመዝሙር 33 ላይ እንደዚህ ይላል፣ መኑ ውእቱ ብእሲ ዘይፈቅድ ሀይወ፣ ሕይወትን የሚወድ ሰው ማን ነው? ወያፈቅር ይርአይ መዋዕለ ሰናያተ፣ መልካም ዘመንንስ ማየት የሚወድ ሰው ማን ነው ብሎ ይጠይቃል። እኛ ደግሞ እኛ ነን እንበለው። እናም እንደዚያ ከፈለጋችሁማ እነዚህን 4 ነገሮች አድርጉ ይለናል። አንደኛ ክላ ልሳነከ እምእኩይ፣ አንደበትህን ከክፉ ነገር ከልክል፣ ክፉ ነገር አይውጣ። ሁለተኛ ወከናፍሪከኒ ከመ ኢይንብባ ጉሂሉተ፣ ከንፈሮችም ሽንገላን አይናገሩ። ሶስተኛ ተጋስ እምእኩይ ወግበር ሰናየ፣ ከክፉ ነገር ራስህን አግል፣ መልካም ነገር አድርግ። አራተኛውንና ዋናውን ከመናገሬ በፊት እስከ ዛሬ ይህም ፎሎ ካላደረጋችሁ በቀይ ያለችዋን የመደመር ምልክት እየተጫናችሁ ፎሎ አድርጉ። 3 ሰከንድ ብቻ። በጣም ጥሩ። አራተኛ ደግሞ ህስሳ ለሰላም ወዲግና፣ ሰላምን ፈልጋት ተከተላትም። እናም በህይወት ለመኖርና መልካም ዘመን ለማየት እነዚህን 4 ነገሮች አድርጉ ይለናል ቅዱስ ዳዊት። ሁላችሁም ኮመንት ላይ ግቡና አምላኬ ሆይ ለአንደበቴ ጠባቂ አብጅልኝ እያላችሁ ጻፉ። ማንም ሳይጽፍ እንዳይሄድ። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉ። ይሄ ቤት ይጠቅማችኋል። ፎሎ ማድረግ አትርሱ። እወዳችኋለሁ። ክብር በሉልኝ።